በዶሮዎች ላይ የሚታዩ የተለመዱ በሽታዎችና መፍትሄዎቻቸው። ሰላም የቻናሌ ቤተሰቦች እንደምን አላችሁ? ባለፈው ቪዲዮ ላይ ብዙዎቻችሁ ስለ ዶሮ በሽታዎች እንድነግራችሁ ጠይቃችሁኛል። ዛሬ እንግዲህ በዶሮ እርባታ ላይ አብዛኛውን ጊዜ የሚያጋጥሙን ሁለት ዋና ዋና በሽታዎችን እና ምልክቶቻቸውን እንዲሁም ቀለል ያለ መፍትሄዎቻቸውን አብረን እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝሩ እንገባለን። ሁለት ዋናው ክፍል የዶሮ ጉንፋን ወይም ኒውካስትል። ምልክቶቹ ዶሮዎች አፋቸውን ከፍተው መተንፈስ፣ የትንፋሽ ድምፅ ማውጣት፣ አይን ማፍራት ወይም መጣበቅ፣ የምግብ ፍላጎት መቀነስ። መፍትሄው ቤት ውስጥ የአየር ዝውውር መኖር አለበት። የተበከለ ውሃን ወዲያውኑ መቀየር፣ የተለዩ ወይም የታመሙ ዶሮዎችን ወዲያውኑ ለይቶ ማቆየት ሶሉሽን ይሆናል። ሌላው ቫይታሚንና የጤና ባለሙያን ምክር መቀበል። የሆድ ህመም ወይም ተቅማጥ ምልክቶች ዶሮዎቹ የሰገራቸው ቀለም መለወጥ፣ ለምሳሌ ደም የተቀላቀለበት ወይም ነጭ ቀለም ያለው፣ ላባቸው መቆም፣ መንቀሳቀስ ማቆም ወይም ደካማ መሆን። መፍትሄው ንጽህና መጠበቅ ወይም መኖሪያ ቤቱን ደረቅና ንጹህ ማድረግ፣ ዶሮዎቹ የሚጠጡትን ውሃ ንጹህ መሆኑን ማረጋገጥ፣ ለዚህ በሽታ የተዘጋጁ መድኃኒቶችን በባለሙያ መስጠት። እንግዲህ እነዚህ ናቸው በብዛት የሚያጋጥሙን በሽታዎች። ያስታውሱ፣ ማንኛውም በሽታ ከመፈጠሩ በፊት ንጽህናን መጠበቅና ክትባት በወቅቱ መስጠት ከበሽታ መከላከያ መንገዶች ዋናዎቹ ናቸው። እናንተስ በዶሮ እርባታችሁ ላይ ምን አይነት ችግር ገጥሟችሁ ያውቃል? እስቲ ከታች በኮሜንት ላይ ጻፉልኝ። የምችለውን ያህል ለመመለስ ሞክራለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች አርሶ አደሮች እንዲደርስ ሼር አድርጉት። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።